አንድ ጠጠር እንኳን መጣል ያቀተን በቃ በህይወታችን ቢያንስ ስለእግዚአብሔር ብለን የምንተዋት አንዲት ነገር ትጥፋን እግዚአብሔር እኮ ብዙ ነገር እንድንተውለት አሁን እንደማይጠብቅ ታውቃላችሁ እንደ ሰማዕታት እውነቴን የምላችሁ ራሳችንን እንጠይቅ እንደ ሰማዕታት አንገታችሁን ስጡልኝ ብሏችኋል ይሄን ሁሉ አመት ቅዱስ ገብርኤል ስናገለግለው ብሏል አላለም አንድ ቀን እኮ እንደና አባ በጉ እንደና አቡነ ሐቢብ ሳንስ በሰንሰለት ታስራችሁ ጀርባችሁን መከራዬን እያሰባችሁ እንደና አቡነ መባጽዮን መራራ ኮሶ እየጠጣችሁ ለተዓርብን አስታውሱኝ ብሎ አላለም እኮ ድክመታችንን የሚያውቀው መድኃኒዓለም ብትወዱኝስ ምንን ጠብቁ ነው ያለው እንዴ ቢከብደን ነው ሐዋርያው ዮሐንስ ደግሞ በመልእክቱ ምን አለ መሰላችሁ የእግዚአብሔር ትእዛዛት ቀላል ናቸው በስመ አብ አትስረቅ እኮ በጣም ቀላል ነው ከስረቅ ታውቃላችሁ አትስረቅ በጣም ቀላል ነው መስረቅ እኮ ብዙ እንትን ይጠይቃል ጭንቅላት ማሰብ ይጠይቃል በእውነት ምንም ላለ መስረቅ ሰው እንዴት ይከብደዋል ምንም አታርግ እኮ ማለት ይከብዳል እንዴ እውነት አስቡበት ምንም አለማረግ ይከብዳል ይሄው ያረግነው አይደል እንዴ በአገልግሎታችን ምንም አለማረግ ቀሎናል እኮ ምንም ቁጭ ማለት በጣም ተስማምቶን አልጎረበጠን ምን አላረ አርጉ ሲባል ግን ዳገቱ ቁልቁለቱ ሁሉም አይናችን ክፍት ሆነ ተራራው ሸንተረሩ ይያለን እናወራለን በጣም ነው የምናሳዝነው ከኛ የፈለጋት ጥቂት ነገር እሱ ሊሰጠን የሚችለው ብዙ ነገር እኛ ለማጣት የወሰነው በጣም ብዙ ነገር እየሮጥን ለመያዝ ምን ሞክረው ጥቂት ነገር ተገላቢጦሽ አርገ ነው ማለት ነው እዚህ አገልግሎት እውነቴን የምላችሁ ቀልድ አይደለም ብናውቅበት ብንችልበት ሁላችንም እግዚአብሔር በጣም ትልቅ መክሊት ነው የሰጠን